የፀሐይ ቃበታ ፋውንዴሽን ዋና ግብና ዓላማ ሰዎች ራሳቸውን እንዲረዱ መርዳት የሚል ነው። ወይዘሮ ፀሐይ በሕይወት በነበሩበት ጊዜ ያደርጉ የነበረውን ሰዎችን መርዳት፣ ለሰዎች ርኅራኄን ማሳየት፣ ደግነት፣ ሥራ ወዳድነት፣ ከተሰጠው በላይ የሚሰጥ ውለታ የማይቆጥር እንዲሆን የታሰበ ፋውንዴሽን ነው። በዚህ ፋውንዴሽን ውስጥ የሚሰሩ ሠራተኞች የፋውንዴሽኑን ዓላማ በውል የተረዱ የወይዘሮ ፀሐይ የልብ ፍላጎት የነበረውን መልካምነትን የሚያሳዩ እንዲሆኑ ይጠበቃል። የፀሐይ ቃበታ ፋውንዴሽን ንቁ የማህበረሰብ ተሳትፎን በማጎልበት በርካታ ሥራዎች የተሰሩ ሲሆን ከነዚህም መካከል በቢልና ሜሊንዳ ጌትስ ፋውንዴሽን በተደረገ የገንዘብ ድጋፍ በዝቅተኛ የኑሮ ደረጃ ላይ ላሉ የኑሮ ጫናን የመቋቋም አቅም በማሻሻል ሰፊ አስተዋጽኦ ያደረጉ ሥራዎች ተሰርተዋል። በዚህ ፕሮጀክት ዝቅተኛ የኑሮ ደረጃ ላይ ያሉ አርሶ አደሮችን በተለይም ሴቶችን ለማብቃትና ዘላቂ የገጠር ልማትን የማስፋፋት ራዕይ ሰንቆ ወደ ሥራ የገባ ድርጅት ሲሆን በዚህ ፕሮጀክት በሴቶች አልፎም በአነስተኛ የኑሮ ደረጃ ላይ በሚገኙ አርሶ አደሮች መካከል የኑሮ ጫናን የመቋቋም አቅም በማሻሻል በግብርና፣ በገቢና በትምህርት ላይ ያሉ ተግዳሮቶችን የሚፈታ ሥራ በመሥራት ላይ ይገኛል። በእነዚህ ፕሮጀክቶች በዘላቂነት በእርሻ፣ በደን ልማትና በአነስተኛ ኢንተርፕራይዞች በኩል የገቢ ማስገኛ ተግባራትን በማከናወን ላይ ሰፊ ሥራን በመሥራት ለአካል ጉዳተኞች የሙያ ሥልጠናና የሥራ ዕድልን በመፍጠር ንቁ የማኅበረሰብ ተሳትፎን በማጎልበት አካታችነትን አበረታቷል። በዝቅተኛ የኑሮ ደረጃ ላይ ላሉ አርሶ አደሮች ደግሞ ፍሬ የሚያፈሩ ችግኞች ላይ በማተኮር የአካባቢ ልማት ዘላቂነትንና የማኅበረሰብ ደህንነትን ለማሳደግ ከአካባቢ ጥበቃ ባሻገር የአፈር ለምነትን መጠበቅ፣ የግብርና ምርትን እንዲሁም የቤተሰብ አመጋገብን ያሻሻሉና ለምግብ ዋስትናና ለገጠር ልማት ሰፊ አስተዋጽኦ ያደረጉ ሥራዎች ተሰርተዋል። በቢልና ሜሊንዳ ጌትስ ፋውንዴሽን በተደረገ የገንዘብ ድጋፍ ምቹ የመማርና የማስተማር አካባቢን በመፍጠር ተማሪዎችን በትምህርት ገበታቸው እንዲገኙ በማስቻል ዘላቂ የትምህርት ልማት እንዲኖር መሠረት ጥሏል። ማኅበረሰቡ የበለጠ ጠንካራና ሁሉን አቀፍ የአካባቢ ኢኮኖሚዎችን እንዲገነቡ አስችሏቸዋል። ለበርካታ የህብረተሰብ ክፍሎች የሥራ ዕድል እንዲፈጠርላቸውና ኑሯቸው እንዲሻሻል ሰፊ ሥራን ሰርተዋል። በፀሐይ ቃበታ ፋውንዴሽን የሚመራው የዛፍ ተከላ መርሃ ግብር የአረንጓዴ ልማት ተነሳሽነትን ከማበረታታት ጎን ለጎን ከአካባቢ ጥበቃ ባሻገር ለምግብ ዋስትናና ለገጠር ልማት ሰፊ አስተዋጽኦ ያደረጉ ሥራዎች ተሰርተዋል። ብዙ ሥራ ለመስራት እቅድ ያለው ፋውንዴሽን ነው። ግን በአንድ ፍሬዝ ገለጻው ካልከኝ ትልቁ ትኩረቱ ሰዎች ራሳቸውን እንዲረዱ መርዳት የሚችል ፋውንዴሽን ነው። ይሄ ፋውንዴሽን ልክ በኑሮዋ ታብዬ እናሳየችን በቅንነት ሰዎችን የሚያገለግል በንጽህና የሚሰራ ከተሰጠው በላይ የሚሰጥ ውለታ የሚቆጥር ሳይሆን አሳልፎ የሚሰጥ ፋውንዴሽን እንዲሆን ነው እናስበው። ፋውንዴሽኑ በዝቅተኛ የኑሮ ደረጃና በከፍተኛ ድህነት ውስጥ የሚኖሩ የህብረተሰብ ክፍሎች ላይ በተለየ ሁኔታ በትኩረት የሚሰራ ሲሆን እነዚህም የማህበረሰብ ክፍሎች ከባለድርሻ የመንግስት አካላት ጋር በመሆን የመለየት ስራን በመስራት አስፈላጊውን ድጋፍ እንዲያገኙ የማድረግ ስራን ሲሰራ ቆይቷል። Guyyoota qofaa keessumatti kan nama garramu utuunani akkasii barcuma kanarra taa'u bacceen jilba nagaye. Jilbi koo kun du'aadha. Qorran danda'u. Waaqayyo kana keessaa na baase. Maaloo maalan dubbadhaa.
በተለይ በዚህ ዓመት በያዝነው እቅድ 5 ቤቶችን በሁለት ወረዳዎች 5 ቤቶችን ሰርተን ለአካል ጉዳተኞቹ አስረክበናል። እነዚህ 5 ቤቶች የተሰሩት በቀበሌውና በወረዳው አስተዳደር ተመርጠው በህብረተሰቡም ደግሞ የታወቀ ነገር ስለሆነ ለነሱ ነው ቤቱ የተሰራው ማለት ነው። አኒ ሙርቴፈዴ ሉቡን መኮ ሙንታ ዋንን ይላል ታውሲን ቀቡ ሁነረቲ ገለገለና አጀስ አከሰሬ በከ ከሰቲ ዱኡ ኮስ መናሲ ደቀም ቢሻን ከሰ ቡሰ ሰጀዱ ኒ ያዴ ቆጳዬ ዱፈኒ መነኮ ጋፈሳን ይላለኒ ገመዴን ዱኤ ዋንን ጎዱ ወላሌ ነምቦይ ጋፈሳን ፈኒ መነኮ ስላለኒ ራከ ክትር ከዳቱሬ ቤ መነጭታቲ ገላቱሬ ረከታቱሬ ባይ ረከታቱሬ ወሪነ ጠብጀሪን አርከሰለ ጀሪ ገረቲ ገለገላና ቤ ገረደቃና ቤ አሲዳናጂ ላዋዳር ነው ቆሩ የሱሩ ውተሊ ወሩና ጂሲጌት ጭታጉደን ዲራመና ኢሞን አሲገዲ ጮባ ከገሰን ቱሪ ዳበኒ ሳይብ ፋውንዴሽን jedhamu kun dhaabbata ganda keenya keessatti hawaasa keenya harka qalleessaa fi jireenya gadadoo keessa jiraatan argee baay'ee kan inni nu deeggaree fi kan galata guddaa fi nus akka bulchiinsaattis akka uummata bakka buune warra hiyyeessolii gargaaraman kana bakka buune illee kan galata dhiyeessu የማህበረሰቡን ኑሮ በተለይም የሴቶችን ኑሮ ለመደገፍና ገቢያቸውን ለማሻሻል ሴቶች በማህበረሰቡ ውስጥ የበለጠ ንቁ ማህበራዊና ኢኮኖሚያዊ ሚና እንዲኖራቸው ለማድረግ በሰፊው የተሰራ ሲሆን ይህንንም ከግብ ለማድረስ በተለያዩ ጊዜያት በተለያዩ ርዕሰ ጉዳዮች ላይ ስልጠናን በመስጠት በዚህም ሴቶችንና በዝቅተኛ የኑሮ ደረጃ ላይ ያሉ አርሶ አደሮች ሁሉን አቀፍ ተሳትፎ እንዲኖራቸው በማድረግ ለድህነት ቅነሳና ለአጠቃላይ የብሔራዊ ምግብ ዋስትና እድገት አስተዋጽኦ እንዲኖራቸው የቤተሰባቸው ገቢ እንዲሻሻል በራስ መተማመናቸው እንዲጨምር የሚያስችል ውጤት ተገኝቷል። ስራ ለሌላቸው ወጣቶች፣ ሴቶችና እናቶች የተለያዩ ስልጠናንና የመነሻ ካፒታል ገንዘብ ድጋፍ በማድረግ በውበት ሳሎን፣ በምግብ ዝግጅት፣ በባልትና ሥራ፣ በልብስ ስፌት፣ በዶሮ እርባታና እንቁላል ንግድ፣ በበግና በከብት ማደለብ ሥራ፣ በፍራፍሬ ንግድ ሥራና በሸቀጣሸቀጥ ንግድ ላይ እንዲሰማሩ በማድረግ ለበርካታ የህብረተሰብ ክፍሎች የሥራ ዕድል እንዲፈጠርላቸውና ኑሯቸው እንዲሻሻል ሰፊ ሥራን ሰርተዋል። ijoolleen guddisan ture waaqayyo garuu carraa kana naa kenneera. Akkanuma ilaaltan kana miti hojjechuutu dandeenyu garuu sababa birriin harkaan jirreef mul'ata gurguddaa mo'aatu qabnu hojjechuutu dandeenyu. waan hundumaa hojjechuu nan danda'a isheenis hin dandeessi haadha ogeettiitu nu guddisee garuu sababa birrii daangeffamne teenye. Maqaan koo Ayinaalee Mulaatuun jedhama. Kan inni waliin hojjedhu immoo Burtukaan Mulaatu jedhamti. Kan biraa kan nu deeggaru Abdii Shifarraa jedhama. Waliin hojjennaa jechuudha. Mana qursii shaayii bunnaa maya hojjennaa jechuudha. Fuulduraatti immoo nuunis namoota rakkatan namoota akka keenya hojjechuutu danda'anii sababa wantoota garaagaraadhaan daangeffaman immoo nuunis jajjabeessinee hojjechuu akka isaan danda'an karaa isaanittis agarsiisuudhaafis gara fuulduraatti abdiin qaba. Maqaan koo Ayyaantuu Taammaneen jedhama. Kan ijaaramnee jirru nama shaniinidha. Dursa birriin qabnu turree teenye waan ittiin jiraannus dhabnee baay'ee rakkataa turre. Barnoota finnee taa'aa turre. Torba achii gandarraa deeggarsa geeffanne. Gaafa nuti deeggarsa geeffannu
haala akkasii dhabnee birrii dhabnee rakkataa jirra inneen kun rakkoon qabadanii gandi deeggarsa gaafa nu caafanii birrii nu laatanii kun hojii kanatti nu uummanne. ያኔ እንዳልኩ መጀመሪያ ስራ የለኝም ብያለሁ። አሁን ደግሞ ወደዚህ ስራው ፋውንዴሽን ካደረገልን ድጋፍ የተነሳ ስራ ላይ ነን። namoota harka qalleeyyii, namoota dadhaboo, namoota diinagdee isaanii hangeessuu hin dandeenye, geggeeffachuu hin dandeenye koree dhaabnee namoota iyyata gara keenyatti fidatan jireenya isaanii dhannee ilaallee haala isaan keessa jiraatan dhannee ilaallee isa kana qindeessinee nuun immoo gara hojiitti maallaqa kenninee fi gara hojiitti isaan gashina. ሙሉ እሸቱ እባላለሁ። እንግዲህ የተሰማራሁት በእንጀራ ጋገራ ነው። በእንጀራ ጋገራ እየሰራሁ ነው ያለሁት። ልጆች አሉ ሁለት። ያሁኑና የበፊቱ አይገናኝም። በፊት እንኩሮ ነበር ማነኩረው እየመንደሩ እየሄድኩ ማለት ነው። ማንንም ያውቃል። እንኩሮ አነኩራለሁ፣ እመጣለሁ። ያችን ብር አጠቅመኝም በቃ የሰቀቀን ኑሮ ነበር ምኖር። ባመናንኮ ሆጂን ቀቡ ቢዴን ወቶሽተን ለካነኒ ይጆሌ ጉዲሴ ኤርገሲ ሞሊቂ መልቄ ፈደን ሱቂቲ ገነማኔ ቱን ተጀዱ ናርከት ጥቆሼ ተናታ ሰሰልበቴናን ነገርጋራኔ ሂዳነራ ከፈላኒ ኩማ ዲበቶኮ ሸንተማና ከፈላኒ ሸንተማን ሞ ሆጂ ነው ጀዳ ይቻላል። ስሜ አስቴር ጌታቸው ይባላል። በ01 ቀበሌ ነው የምኖረው እና የስራዬ ሁኔታ ምግብ ነው የሚሸጠው። እዚህ በፊት የነበረው ህይወቴ ማንንም ሰው እንደሚያውቅ እንኳን ለመስራትና እንንጀ ቆሜ ለመሄድ እንኳን እድሉ አልነበረኝም። እንኳን ለክራይ መባላው አልነበረኝም። ከዛ በፊት እውነት ለመናገር ከሆነ እነዚህ ሰዎች ህይወታቸው በጣም ከባድ ወይም እንደገና ደግሞ የምግብ ድጋፍ ከ4 ወርና ከ5 ወር በፊት ከሰውም ከድርጅትም ጠይቀው የሚኖሩ ለልጆቻቸው ደብተር መግዣ በጣም ይቸግራቸው ነበር። ለምሳሌ ቅድም ካያችሁት መካከል ሁለቱ ልጆቻቸው ትምህርት ያቋረጡ ነበር አምና ላይ ማለት ነው። ለምንድን ነው ያቋረጠው ሲባል የሚባለው የለውም ነበር። እንደገና ደግሞ የትምህርት ቤት ማቴሪያል የሚደግፉት አልነበርም። የፀሐይ ቃበታ ፋውንዴሽን የማህበረሰቡን ኑሮ በተለይም የሴቶችን ኑሮ ለመደገፍና ገቢያቸውን ለማሻሻል ሴቶች በማህበረሰቡ ውስጥ የበለጠ ንቁ ማህበራዊና ኢኮኖሚያዊ ሚና እንዲኖራቸው ለማድረግ በሰፊው የተሰራ ሲሆን ሴቶችን በመደገፍ የቤተሰባቸው ገቢ እንዲሻሻል አልፎም ሴቶች ሥራ ፈጥረው እንዲሰሩ ከማድረግ ባሻገር በራስ መተማመናቸው እንዲጨምር የሚያስችል ውጤት ተገኝቷል። ሴቶችን በማበረታታትና ኤምፓወር በማድረግ ህብረተሰቡን መቀየር እንደሚቻል አይተናል። እኛ ስራ አጥነት በጣም ብዙ አለ። ወጣቱ ስራ መስራት ይፈልጋል፣ ግን ስራ የለም። ያው ስራ አልነበረኝም ነበር። ትንሽ አንዳንድ ብዙ ችግሮች ያጋጥሙኛል። ልጄም ከትምህርት ቤት ቆሞ ምን ብሎ ነበር። አሁን ደግሞ ፀሐይ ፋውንዴሽን ካገኘን በኋላ ደግሞ ልጄም ወደ ትምህርት ቤት ተመልሷል። በጣም ቤቴ ውስጥ በጣም እንራብ ነበር። በጣም ችግርም ነበር። የመጀመሪያ ልጄ በብር ጦት ትምህርት አቆሞ ነበር። እነሱ ግን ለኔ ይሄንን ነገር ባመቻቹልኝ ሰዓት አሁን ልጄ ተማሪ ነው፣ ይማርልኛል። ለልጄ የሚፈለኩትን ነገር ነው ማስራው። በፊት ግን በጣም ቸገረኝ ነበር። ስሜ አብዱላዴ ፍሬም ይባላለሁ። መኖሪያ እዚህ አዳማ እና በፈረስ ጋሪ ስራ ላይ ነው የምተዳደረው። ከፀሐይ ፋውንዴሽን ጋር 2 የፈረስ ጋሪ ቤታቸው ለፈረሰባቸው በሚል ሰርቼ አጠናቅቄ አንዱን አስረክቤያለሁ። አንዱ ደግሞ ይኸው አልቋል። በአሁኑ ሰዓት ከእቃ ውድነት አኳያ ብዙ ሰዎች ያገቡበትም እና ይሄንን ሀሳቡን ሲያቀርቡልኝ እኔም ደስ ብሎኝ በጣም ትልቅ እርዳታ ነው ለሰዎቹ። ትልቅ ቻንስ ነው። እየሰሩ እንዲከፍሉ ነው ያሉኝ። በጣም ደስ የሚል ነገር ነው። Rakkoo hawaasummaas kanaan dura rakkooleen garaagaraa nu mudataniiru. Wareegamtoonni baay'een obboloonni keenya jiru. Kanarraa nu hubachiisneen rakkoo hawaasummaa kana erga hubachiisnee booddee
waajjira carraa hojii immoo dhaabbata keessanii wajjin walitti nu fide dhaabbata Tsaayi Foundation kan jedhamu wajjin walitti nu fide. Jireenyi keenya nuti kanaan dura akka kanan turre nuti jireenyi keenya gadaanaadha jechuudha. Hojii nuti hojjennu hojii harkaa gara afaanii ture hojjechuudhaaf hin dandeenye inni keenya sachiin gahu ture. Garuu immoo dhaabbati kun erga inni nu deeggareeti hojii kana hojjechuu dandeenyeerra jechuudha. Deeggarsa dhaabbata kanaan. Kanaan dura akka nama tokkotti baay'ee jireenyi fokkisaadha ture. Amma erga hojii kana jalqabne immoo namas fayyadne ofii keenyaas fayyadamaa taaneerra jechuudha. Maqaan koo Eliyaas Mitikkoon jedhama. Akkuma ammoo obboloonni koo kaasanii jechuudha. Kanaan dura hojii malee akkasitiin kan nuun ta'a turre jechuudha. Hojii maleedha kan ta'a turre. Baay'ee gurmoomnee hojjechuuf fedha qabna garuu carraa akkasiin arganne jechuudha. Garuu amma carraa kanatti fayyadamneeti kunoo darajaa amma isin argitan kanarra geenyeerra jechuudha. Namoonni nuun irratti xiyyeeffannee hojjechaa jirru namoota jireenyi isaanii baay'ee gadaanaa ta'e namoota hojjetanii of geeddaruu barbaadanii garuu miinsiisaa dhabanii fi amma ta'e gumaachuudhaan jireenya isaanii akka isaan geeddaran gochuudha. ከዛ እንደም ብዙ ትምህርት ራስ ወስጃለሁ። መነገዱን ብቻ አይደለም ደግነትንም ታለ ነገር ላይ ማካፈልንም አስለምዶኛል። ስሜ ቀለማ ወየሳ በፀሐይ ጋበታ ፋውንዴሽን ዶሮ ነው የምሰራው። እግዚአብሔር ይመስገን በምሰራው ስራ ላይ ደስተኛ ነኝ። አግኝቼበታለሁ፣ አትርፌበታለሁ። ገዛለሁ፣ ዶሮ ገዛለሁ ከገበሬው ላይ መልሼ ደግሞ እዚሁ ጋር ሸጣለሁ። እንቁላል ገዛለሁ፣ አተርፍበታለሁ፣ ሰራለሁ፣ ገዛለሁ። እግዚአብሔር ይመስገን። እሺ 100 ዶሮ በቃ ገዛና እዚሁ ቁጭ ብዬ እሸጣለሁ። ከዛ ላይ ከተመለሱ ወደ ቤት መልሳለሁ። ከተሸጡ ክትትርፏል ለልጆቼ የፈለጉትን አደርጋለሁ። ከሰው እኩል አድርጎን ይኸው ለቸገረውም ሰጠን። እንደኛ አቶ ደግሞ እንትን ላለውም ከኛው ካለ ላይ እየተበዳደን እግዚአብሔር ይመስገን። ዶሮ ከገበሬው ይገዛሉ። ከዛም በኋላ 600 ቢገዙ 900 ብር ለከስተመር ይሸጣሉ። ከገበሬው ገዝተው በአንድ ዶሮ ስንታገኙ ማለት ነው 300 አገኙ። 3 እና 4 ዶሮ ቢሸጡ እዚህ ጋር አየር ባየር እስከ 3000 ብር 4000 ብር በአንድ ቀን ውስጥ ይዘው ይሄዳሉ። ያ ማለት ቤት ኪራያቸውን መክፈል ችለዋል። ለልጆቻቸው የሚበላ ምግብ አድርገዋል። የሚረዳኝ ፀሐይ ፋውንዴሽን ነው። አሁን ያው ለመጣል የደረሱ ዶሮችን የገዛሁትኝ ከዚህ በኋላ እስከሚጥሉ ድረስ ባለው እንቀሳቀሳለሁ። እስካሁን ያለው ጤንነታቸው እናንተናቸው ጥሩ ነው። ምግባቸውን እየገዛው እስካሁን ድረስ ቀጥለናል። በቃለች አሰፋ እባላለሁ። በንግድ ስራዎች ላይ ተሰማርቼ ይሄን የተለያዩ እንትኖች እየሰራሁኝ ነው። በመጀመሪያ ስልጠና ተሰጠን። ከስልጠና ወደዚህ ስራ ገባን። በጣም ቆንጆ ላይ ነው ያለሁት። በጣም ጥሩ ሁኔታ ላይ ነው። Shani likkeen kun jedhama. Duraani wantuma irra taa'an jechuun bahe wantuma irra taa'an waan ta'e nu duun hojjedhu amma moo Tsahaay Gaabataa kana egaa fudhadhee ittiin lawwaxamee yaa'u manni kiyyalleen kufee maatiin kiyyalleen irraa hafaa jiraadhee akkasumatti bakka hunduma isaa hojjedhee lawaxii argadhee galatoomadhaan jedhe. ለፀሐይ ገበታ ፋውንዴሽን እኔ እንጃ ቃላት ያጥረኛል። በጣም ነው የማመሰግነው የእውነት እኔ እንጃ። ብዙ ስራ ለመስራት እቅድ ያለው ፋውንዴሽን ነው። ግን በአንድ ፍሬዝ ገለጻው ካልከኝ ትልቁ ትኩረቱ ሰዎች ራሳቸውን እንዲረዱ መርዳት የሚችል ፋውንዴሽን ነው። በጣም ጨለማ ውስጥ ነበርኩኝ ልንገራችሁ እና በቃ ዛሬ በቃ አይኔ ጨለመ ስል ይሄ በተለቀቀልኝ ሰዓት በጣም ደስ አለኝ። የተለቀቀልኝ እንደውም የገበያ ሰዓት አንድ ቀን ነው 2 ቀን በሚቀረው እንትን ነው ይመጣልኝ። ወደ ሄድኩላም ገዛው 17 ተኩል ገዛዋት 25 ሸጥኳትኝ።
ስሜ ሸኪ አቦዬ ይባላል። በፀሐይ ገበታ ፋውንዴሽን ነው የተደራጀሁት። የመጀመሪያ ስልጠና አዳማ ላይ ወስደን በከብት ማደለብና በበጎች ማደለብ ነው የተደራጀ ነው እና እሱን ነው እየሰራሁት ያለሁት። እኔ 2 እርጉዝ በጎች ገዝቼ እነሱ ወልደውልኛል። ኑሮዬ ላይ የልጅ 12 ያክል ተማሪ ነች። ልጅቷ ብዙ ነገር ነው የሚያስፈልጋት። ሳልሳቀቅ ለሷ ለደብተሯ ለስክሪፕቷ ለሚያስፈልጓት ነገሮች ይሄን ነገር ካግኝቼ ከሰራሁት ላይ ከዛ ላይ የሚያስፈልጋትን ነገር ለሷ አድርጌ ልጄን ሰፋ አድርጌ ሳልሳቀቅ ማለት ነው አድርጌ ልጄም ትምህርቷን ጀምራለች። አሁን ለዘን መካንኮ ጫልቱ ያደታን ጀዳማ ወልዳን ኩን ባዬ ኑት ቶሌራ ዱራን ባዬ ሞጂ ደምኔቱ ታቱሬ በቃ ወልትኑ ይጃረኒ ኦጂ ከነረት ባይናን ፌዲ ጉዳ አርገነ ጅጅረሙ ጉዳ አርገነ ጀራማሊ ፊ namni tokko taawurra yoo hojjete bu'aa qaba bakka taawurra jijjiirama guddaa maamila keenyaaf ofii keenyaaf jijjiirama fidaa irra gatii ta'eedhaa fi baay'eetti gammannee jirra. Kan yeroo sana taa'ima yaadannee mataa koo gurgursuu dhiphachuu gurmaatota har'a uumtuun jiru boris akkasuma waan jedhu yaada. Amma garuu bor hojjennee dhukku kanarraati nuti guddaa argannee jijjiiramnee nama nuun akka keenya ture kanayyuu akka gargaaru baay'ee gammachuu guddaa irraa qaba abdii guddaa irraa qaba. ከፀሐይ ፋውንዴሽን አገኘው አተረፍኩ የምለው ነገር ምንድነው? አንደኛ ራሴን በቃ ወደ ስራ እንድሰራ ረድቶኛል። ሁለተኛ ነገር ደግሞ ልጆቼንም ማኖር ጀምሬያለሁ። ራሴን ችዬ የቤት ኪራይ መክፈል ጀምሬያለሁ። መጀመሪያ ቤት እንኳን ቤት ኪራይ የምበላው አልነበረኝም፣ ግን ዛሬ ላይ ደግሞ ያው እየሰራው ነው። በቀንም ገቢ ያለኝ ቁጠባዬንም ጥላለሁ። መልሼ ደግሞ ቁብ ጥላለሁ። ቁቤን ስጥል እስከ 40 ሺህ ብር በላለሁ። 400 ብር ያለኝ ሴትዮ ዛሬ 40 ሺህ ብር ማግኘት እድል አግኝቻለሁ። እቺን እየሰራው የተሻለ ነገር እኔ ከፍ ካልኩኝ በኋላ እንደኔ ደግሞ የወደቁትን ማንሳት ፈልጋለሁ። በዚህ ደግሞ እየሰራውኝ መሻሻል ፈልጋለሁ። ከኔም በታች የወደቁ ብዙዎች ስላሉ እኔ ስለወጥ እነዛን ማንሳት ፈልጋለሁ። እሱ ነው ፍላጎቴ። እኔ በጣም ደስተኛ ነኝ፣ ደስ ብሎኛል በጣም እና ወደ ስራ አቋሜ ወደ ስራ ስለተመለስኩ በጣም ነው ደስ ያለኝ እና አመሰግናለሁ ነው የምለው። አሁን ግን ልጆቼ እንደፈለጋቸው ይሄን እንብላው፣ ይሄን እናደርግ፣ ይሄን ስሪልን፣ ይሄን አንበላም እያሉ ነው የምኖረው አሁን ማለት ነው። በመስራቴ ማለት ነው። በመስራቴና ገንዘብ በማግኘቴ እኔ ይሄ አሁን የፀሐይ ፋውንዴሽን ማለት በምክራቸውም በሁሉ ነገራቸው በቃ በጣም ነው እንትን ያልኩት የተቀየርኩት። Kanaaf dhaabbata keessan baay'ee guddaa galateeffachuu kanan barbaadu umurii nuyi irra jirru kanatti deeggarsa nu gootanii boru immoo nu barumsa nuuf ta'e dhaloota biraaf deeggarsa akka goonu baay'een abdiin qaba. Waaqayyo isin eebbisu kabajamaa isiniin jedha. Yesus nagammachiise isaa nagammachiisu gammachuu ta'u jireenyi keessan hunduma keessan warra joortanii deemtanii dhuftanii ana nama manni ishee daandiin qabne daandiin itti beeknu mana iddoo qulqullaa iddoo bareedaa na teessise Waaqayyo naman ta'e. Namoonni akka teessu duutu kana keessa bu'ee dara keessa bu'ee kana keessa na kaa'e. Amma kana keessa mana boqqoonnaa dhufne akkasii. Karaa dhaabbata kana maqaa Waaqayyoo eebbifamu ona keessaa na baasee corroqa keessaa na fuudhee dhim'uu keessaa baccee keessaa fuudhee qorqorrootti na galche. Kana Yesuusii fi warra dhaabbata kanaatu waliin mari'atee hojjete maqaa Waaqayyoo ulfaatu. Du'aa boolla keessa suuqa lafa namni nagarre keessaa fuudhanii kanatti nagashanii Yesuus galatatu. Abbaa koo ulfaadhu waanan jedhuun qabu si haa galatu. Situ godhe waliin mari'attanii gooftaa koo situ godhe galanni isaaf haa ta'u. Waaqayyo immoo isaan eebbisu. በዝቅተኛ የኑሮ ደረጃ ላይ ላሉ አርሶ አደሮች የተሻሻሉ ዘሮችንና ማዳበሪያዎችን ማቅረብ ምርትንና ምርታማነትን ለማሳደግ አልፎም የምግብ ዋስትናን ለማጠናከርና ዘላቂ የኑሮ ዘይቤን ለማሳደግ በሰፊው የተሰራ ሲሆን በዚህም ከፍተኛ ምርት የሚሰጡ ድርቅንና ተባይን የሚቋቋሙ የዘር ዝርያዎችን ከማዳበሪያ ጋር ለአርሶ አደሩ የተበረከተ ሲሆን በዚህም ሴቶችንና በዝቅተኛ የኑሮ ደረጃ ላይ ያሉ አርሶ አደሮች ሁሉን አቀፍ ተሳትፎ እንዲኖራቸው በማድረግ
ለድህነት ቅነሳና ለአጠቃላይ የብሔራዊ ምግብ ዋስትና እድገት አስተዋጽኦ እንዲኖራቸው ተሰርቶበታል። ዋናው ደግሞ በዚህ ዓመት የተሰጠን ፕሮጀክት የገበሬዎችን መርዳት ነው። እነዚህ ስሞል ሆልደር ፋርመርስ የሚባሉ ወይም ደግሞ በጣም የተቸገሩ ገበሬዎችን እነሱን በመርዳት አንዳንድ ኢንፑት በመስጠት እነሱ ኑሯቸውን እንዲያሻሽሉ ምርታማነታቸውን እንዲያሻሽሉ እና በህይወታቸው ቤተሰባቸውን እንዲያሻሽሉ የማድረግ ስራ ነው ስንሰራ የነበረው። ጣዋ ከገራት ዶ ኩፈኑ ቀምኑ የሮቲ ጭጭታዳ ሂንኡማ ደበላታን ይሞን በረኩማ ለማፍ ደጃሞ አኩማ ጅሩቲ መን ኩሳን ኬኛ ቆርቆሮ በቆርቆሮ አኩማ ከና ቱሬ ቦሶሴ ጭጭቴ ገረ ኩንታላ afurtama oli balleesse bokkaalli itti roobee xaa'oo tajaajila ala godhe kun sababa maaliiti sababa hanqina mana kuusaati jechuudha. Kanaaf nu fure kun baay'ee gargaarsa guddaadha. Baasii waldaan utuu waan tokko hin baasini gargaarsaan kana argachuun ishee cimina guddaadha waldaa kanaaf jedhanii amanaan. በፀሐይ ቃበታ ፋውንዴሽን የሚመራው የዛፍ ተከላ መርሃ ግብር የአረንጓዴ ልማት ተነሳሽነትን ከማበረታታት ጎን ለጎን በዝቅተኛ የኑሮ ደረጃ ላይ ላሉ አርሶ አደሮች ደግሞ ፍሬ የሚያፈሩ ችግኞች ላይ በማተኮር የአካባቢ ልማት ዘላቂነትንና የማህበረሰብ ደህንነትን ለማሳደግ የታለመ ነው። በዚህም ከአካባቢ ጥበቃ ባሻገር የአፈር ለምነትን መጠበቅ፣ የግብርና ምርትን እንዲሁም የቤተሰብ አመጋገብን ያሻሻሉና ለምግብ ዋስትናና ለገጠር ልማት ሰፊ አስተዋጽኦ ያደረጉ ስራዎች ተሰርተዋል። በዝቅተኛ የኑሮ ደረጃ ላይ ላሉ አርሶ አደሮች የውሃ ፓምፖችን በማቅረብ የግብርና ስራቸውን ከዝናብ ጥገኝነት ተላቀው ዓመቱን ሙሉ ማምረት የሚችሉበትን አቅም በመፍጠር አስተማማኝ የመስኖ ስርዓትን በመዘርጋት በአስተማማኝ የውሃ ተደራሽነት ዓመቱን በሙሉ ሰብሎችን ማምረት እንዲችሉ ሰፊ ስራ በመስራት የገጠር ኢኮኖሚ እድገትን በመደገፍ ውጤታማ ስራዎችን ሰርቷል። ጫልቱ ገነቲን ጀራማ ገንደ መደጃ ለላራን ፈ አንስ ባየን ገመደ ከና አርገቹ ኬኘት ስሪ መታር ከቀልዴይ ለፈ በላ ቀም ደንዴኜ ሞተራ ከነ ቢተኔቲ ሆጀቹ ደደምኔ ኡሪት ረዴድ አማ ከነ ደ ሞተራ ከነ ፉደኔቲ ቦነስቱ ሂንጀዲን ገነስቱ ሂንጀዲን ሆጀኔ ጅሬኛ ኬኛ ፎየፈቹ ጭዝኔን ቡሉ ከና ቦደ በጋ ከና አርገኔ መሌ አምሳሉ ኦላናን ጀደማ ገንዳ ነጋ ሰራን ሜሻ ከና አርገቹ ኬኘት ባዬ ትገመና ዱራ ቢሻንስ ጉዳቱ ጅራ ናኖ ኬኛ ለፍቲስ ሞበላቱ ጅራ ሰበባ አንቂነ ባጀታቲን ከን ሜሻ ከና ደቡዳኒ ቦናፍ ገነት ጀቹን ደንዴኝ አመገሩ ዳበተ ከና ዋቀዮ ሳኔ ቢሱን ጀዳ እርጋ ሜሻ ከና አርገኔቲ ቦና ገና ሆጀኔ jireenya keenya ittiin fooyyeffannee maatii keenya ittiin guddifnee biyya keenyas ittiin guddisuudhaaf qophii guddaarra jirra. Gaashuu sanaan jedhama ganda lookootiin dhufe baay'ee guddaan gammadaa kalee dheengadda jechuudha waggoota darban baay'ee jireenya gadaanaa keessaa jirra turre amma garuu guyyaa har'aasitti dhiyaannee eegoo mootar paampii kana argachuu keenyatti baay'ee guddaatti gammanna akkuma kanallee deeggarsa qaamanuu godhan kana baay'ee guddaa galateeffannaa maqaa waldaa koo bakka bu'ee galata guddaa dhiyeessuun barbaada. Gara fuula duraatti garuu gannatti bonatti lafa irratti hojjenne kanarra jireenya keenya fooyyeffannu bal'aa waan qabnuuf guddaan itti gammada baay'ee na gammachiisa. Maqaan koo Amantee Kumarraan jedhama. Ganda qotee bulaa ganda warra laltuudha. Mootor paampii kana fudhachuu keessatti baay'een itti gammada. Waldaa gargaarsa nu gargaare kana baay'ee galateeffadha. Inni kan biraan jechuu barbaadu lafa bal'aa qabna. Lafa misooma jallisii ta'u lafa bal'aa qabna. Humna namaa qabna. Bishaan qabna. Kanaan dura hanqinni nu mudatee hojii kana babal'inee akka hojjenne nu rakkise paampii dhabuu keenyadha. Amma paampii kana argachuu keenyatti baay'ee itti gammanna waan bal'aa hojjechuu dandeenya jechuudha. ሌላው የትምህርት ቁሳቁሶች ድጋፍን በተመለከተ በርካታ ስራዎች የተሰሩ ሲሆን ከነዚህም መካከል በቢልና ሜሊንዳ ጌትስ ፋውንዴሽን በተደረገ የገንዘብ ድጋፍ የፀሐይ ቃበታ ፋውንዴሽን ለሁለት ዙር የትምህርት ቁሳቁሶች ድጋፍን በተሳካ ሁኔታ ተግባራዊ አድርጓል።
በዚህም ሥራ በዝቅተኛ የኑሮ ደረጃ ላይ ያሉ ቤተሰቦች አስፈላጊ የሆኑ የመማሪያ ቁሳቁሶችን በማቅረብ ልጆቻቸው በትምህርት ቁሳቁስ እጦት ምክንያት ከትምህርታቸው እንዳይደናቀፉ የተደረገ ሲሆን ከዚህ ጋር በተያያዘ ከቁሳቁስ ድጋፍ በተጨማሪ ፕሮግራሙ በትምህርት ቤቶች ውስጥ በስኮላርሺፕ በመምህራን ስልጠናና ለትምህርት ቤቶች ምቹ የመማር ማስተማርን ሥራ ለማሳለጥ በኤሌክትሪክ አቅርቦት ላይ በመስራት ቀደም ሲል የነበረውን ችግር በተሟላ ሁኔታ ለመቅረፍ ምቹ የመማርና የማስተማር አካባቢን በመፍጠር ተማሪዎችን በትምህርት ገበታቸው እንዲገኙ በማስቻል ዘላቂ የትምህርት ልማት እንዲኖር መሰረት ጥሏል። ደግሞም በትምህርት ቤት ደረጃ ትምህርት ቤቶችን በማጠናከር ተማሪዎች ከትምህርት ቤታቸው በአንዳንድ የትምህርት መሳሪያ ጉድለት ምክንያት ትምህርታቸውን እንዳያቋርጡ በማድረግ ደብተር፣ እስክሪብቶ እና የትምህርት መሳሪያዎችን ለተቸገሩ ቤተሰቦች፣ ተማሪዎች በመስጠት እነዚህን ስንሰራ ነበረ የቆየ ነው። ቲንፋ አካባቢ የሚገኝ ለሚ ፕራይመሪ ስኩል የሚባል ትምህርት ቤት እንግዲህ የኤሌክትሪክ ፓወር እንዲያገኙ ተደርጓል። ይሄ ሲደረግ ለትምህርት ቤቱ ብቻ አይደለም፣ በዛ የተዘረጋው የኤሌክትሪክ መስመር ህብረተሰቡ እንዲጠቀምበት የሚያስችል ይሆናል ማለት ነው። ግን ትኩረቱ ለትምህርት ቤቱ ነው። ደግሞም አንዳንድ ጊዜ ህብረተሰቡ ላይ ድንገተኛ ችግር በሚደርስበት ጊዜ የተፈጥሮም ችግር ቢሆን እነሱንም እንረዳለን። የምንረዳበት ኮንዲሽን አለ። ለምሳሌ ባለፈው ከባድ ዝናብ ጥሎ በጎርፍ ምክንያት ከቤታቸው የተፈናቀሉትን ወደ ከ500 በላይ የሚሆኑ አባወራዎችን እነሱን ረድተናቸዋል። ይህን ፋውንዴሽን ስራውን በአግባቡ ተረድተው የሚያግዙን ሰዎች የዚህችን መልካም እናት የእድሜ ልክ ፍላጎት በሌለችበት ጊዜ እያስቀጠሉ እንደሆነ እንዲያስቡ ነው የምፈልገው። ስለዚህ ሰዎች ራሳቸውን እንዲረዱ መርዳት የምትፈልጉ ሁሉ ይህንን ፋውንዴሽን እንድታግዙ በአክብሮትና በፍቅር ጥሪ እናቀርባለን። መስራት እየቻሉ ገንዘብ ላጡ፣ አቅም ላጡት ህብረተሰብ የስራ ክህሎት እንዲያዳብሩና ያንን ስራ ፈጥረው መስራት እንዲችሉ በተደረገላቸው ስልጠናና ትንሽ የገንዘብ ድጋፍ ብዙ ስራዎች እየተሰሩ እንዳለ የሚያመላክት ስራ ተሰርቷል። እናታችን አስተምራን ያለፈችውን ሌጋሲ ለማስቀጠል በእናታችን በፀሐይ ቃበታ ስም የተቋቋመውን ፋውንዴሽን ፍቅር፣ መተሳሰብ የሞላበትን ፋውንዴሽን የበጎነት ስራ አብረን እንድናስቀጥል እንጋብዛቸዋለን። የተጀመረውን የአያታችንን ፀሐይ ቃበታ ፋውንዴሽን አብረን እናስቀጥል። ፋውንዴሽኒ አኮ ኬኛ ፀሐይ ቃበታ አከ እtti fufsiisnuuf nu cina dhaabbata. Stand with us to carry forward the legacy of my grandma by supporting Tsahai Kabata Foundation. Let's support my grandma's Tsahai Kabata's foundation. ፋውንዴሽኒ አኮ ኬኛ ፀሐይ ቃበታ cina dhaabbata. Let's support Tsahai Kabata Foundation. ስለዚህ የዚህ ፋውንዴሽን ላይ የጀመርነውን ስራ የምትወዱን ወገኖች፣ ወንድሞች በሙሉ ከልባችሁ እንድታግዙን ጥሪ ማቅረብ እፈልጋለሁ። መልካም ነገር መስራት ትርፉ ከዘር ወደ ዘር የሚተላለፍ ነው። በዚህ ፋውንዴሽን በኩል የምትዘሩት አዝመራ እናንተንም ልጆቻችሁን ያገኛቸዋል። በመልካምነት የብዙ ሰዎችንም ህይወት የሚለውጥ ስለሚሆን በዚህ ስራ እንድታግዙን ከትልቅ ፍቅር ጋር አክብሮት ጋር መጠየቅ እፈልጋለሁ። የፀሐይ ቃበታ ፋውንዴሽን ዋና ግብና ዓላማ ሰዎች ራሳቸውን እንዲረዱ መርዳት የሚል ነው። ወይዘሮ ፀሐይ በሕይወት በነበሩበት ጊዜ ያደርጉ የነበረውን ሰዎችን መርዳት፣ ለሰዎች ርኅራኄን ማሳየት፣ ደግነት፣ ሥራ ወዳድነት፣ ከተሰጠው በላይ የሚሰጥ ውለታ የማይቆጥር እንዲሆን የታሰበ ፋውንዴሽን ነው። በዚህ ፋውንዴሽን ውስጥ የሚሰሩ ሠራተኞች
የፋውንዴሽኑን ዓላማ በውል የተረዱ የወይዘሮ ፀሐይ የልብ ፍላጎት የነበረውን መልካምነትን የሚያሳዩ እንዲሆኑ ይጠበቃል። ይህ ፋውንዴሽን ብዙዎችን ያገለግል ዘንድ በጎ ፈቃደኛ ሆነው ባላቸው ነገር ሁሉ ሊያግዙን ለሚፈልጉ በራችን ክፍት ነው። በጎነት ለራስ ነው። በጎነት መልሶ ይከፍላል። በዚህ ፋውንዴሽን ላይ የምትዘሩት መልካም ዘር በቀጣዩ ትውልድ ላይ ይበቅላልና አብራችሁን እንድትሰሩ በአክብሮት እንጠይቃለን።